ካንሰር ለመከላከል ዋናው ቁልፍ ነገር የሰውነታችንን የበሽታ መከላከል አቅም ማጠንከር ነው። ስለዚህ ትኩረት አድርገን መስራት ያለብን የበሽታ መከላከል አቅማችን ላይ ነው ማለት ነው። ዛሬ ለራሳችን መጠየቅ ያለብን ጥያቄ የኢሚዩን ሲስተማችንን እያጠነከርነው ነው ወይስ እያደከምነው ነው የሚለውን። በዛሬ አጭር ቪዲዮ የምናየው የኢሚዩን ሲስተማችንን የሚያጠነክሩልን 5 ቀላል ግን በጣም አስፈላጊ መሰረቶች ነው። የመጀመሪያው አመጋገባችን ነው። ምን እንመገባለን ብለን መጠየቅ አለብን። ምግባችን አትክልት፣ ፍራፍሬ፣ ተፈጥሯዊ ምግቦች መሆን አለበት። ኦርጋኒክ የሆኑ ምግቦች ምርጫችሁ መሆን አለበት። በተቃራኒው ደግሞ ስኳር፣ ፕሮሰስድ እና አልትራ ፕሮሰስድ የሆኑ ምግቦችን ከምግባችን ላይ ማስወገድ አለብን። ያም ባይሆን እንኳን መቀነስ ይኖርብናል። በደማችን ውስጥ ያለው የስኳር መጠን መቆጣጠር አለብን። በቂ ቫይታሚን ዲ እና ዚንክ ከምግባችሁ እያገኛችሁ መሆኑን እርግጠኛ ሁኑ። የቫይታሚን ዲ፣ የዚንክ ወይም የሌሎች ሚነራሎች ቫይታሚኖች እጥረት ካለባችሁ ማስተካከል። ሁለተኛውና በጣም አስፈላጊ ነገር ደግሞ እንቅልፍ ነው። በቂ እንቅልፍ መተኛት አለባችሁ። ሰውነታችን ራሱን መጠገን የሚችለው ቢያንስ ከ7 ሰዓት እስከ 8 ሰዓት መተኛት ሲችል ነው። ሶስተኛው ደግሞ ጭንቀት መቀነስ። ብዙ ጊዜ እንደ ቀላል ነገር ነው፣ ግን ጭንቀት የኢሚዩን ሲስተማችንን በጣም ያዳክማል። ይህንን በራሳችሁ ማየት ትችላላችሁ። በጣም ስትጨነቁ፣ እረፍት ስታጡ፣ ጉንፋን እንኳን በቀላሉ ነው የሚይዛችሁ። ያ የሚሆንበት ዋናው ምክንያት የኢሚዩን ሲስተማችሁን ስላዳከማችሁት ነው። ዊክ የሆነ የኢሚዩን ሲስተም ደግሞ ለማንኛውም በሽታ ሊያጋልጠን ይችላል። ስለዚህ ጭንቀታችሁን እንዴት ነው መቀነስ የምትችሉት? ጸሎት በማድረግ ከፈጣሪያችሁ ጋር ኮኔክት በማድረግ ሶሻላይዝ በማድረግ ከምትወዷቸው ሰዎች ጋር ጊዜ በማሳለፍ እና የተለያዩ አክቲቪቲዎችን በማድረግ ስትረሳችሁን ማኔጅ ማድረግ ትችላላችሁ። አራተኛው ደግሞ እንቅስቃሴ ነው። እግዚአብሔር ሰውነታችን የፈጠረው ለመንቀሳቀስ ነው፣ አንድ ቦታ ለመቀመጥ አይደለም። ቢያንስ 30 ደቂቃ ወክ ማድረግ ይኖርባችኋል። አምስተኛ ደግሞ መርዛማ የሆኑ ነገሮችን ማስወገድ። ቶክሲክ የሆኑ ነገሮችን መጠቀም፣ ኬሚካሎችን ወይም የተለያዩ ፕሮዳክቶች ሊሆኑ ይችላሉ። ስለዚህ በቻልነው አቅም ቶክሲክ የሆኑ ነገሮችን መቀነስና ተፈጥሯዊ ህይወት መኖር መጀመር አለብን። የምንበላው ነገር ላይ፣ የምንቀባቸው ነገሮች ላይ፣ የምንኖርበት ኢንቫይሮንመንት ላይ ቶክሲክ የሆኑ ነገሮች ካሉ በቻልን አቅም መቀነስ እና አቮይድ ማድረግ ያስፈልጋል። ስድስተኛና በጣም አስፈላጊ የሆነ ነገር ልጨምርላችሁ። በየጊዜው ሄልዝ ቼክአፕ ማድረግ ይኖርባችኋል። አብሶም ደግሞ የተለያዩ ሰውነታችን ክፍል ላይ የሚሰማችሁ ህመም ካለ ኢግኖር መደረግ የሌለባቸው ነገሮች አሉ። እነዚህ ነገሮች ካደረጋችሁ ካንሰርን የማታሸንፉበት ምንም ምክንያት የለም። ትኩረት አድርገን መስራት ያለብን የበሽታ መከላከል አቅማችን ላይ ነው። ሰብስክራይብ ስለምታደርጉ እናመሰግናለን። ጤና ቆዩ።